ሰላም ፋሚሊ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ናስዳግ ላይ የሚሰራ ስትራቴጂ እናያለን ማለት ነው። ከስትራቴጂው ጋር የምንጠቀመውንም ኮንሴፕት በዛው እናያለን ማለት ነው። ያው መጀመሪያ ስንጀምር ያው ዳይሊ አናላይሲስ እንስራለን ማለት ነው። ቶፕ ዳውን አናላይሲስ ዳይሊ አናላይሲስ በምናይበት ሰዓት ናስዳግ ነው እንዳለ ሊኩዲቲ ወስዷል ማለት ነው። ሴል ሳይድ የሆኑትን እንዳለ ሊኩዲቲዎቹን እንዳለ ጠራርጎ አስወጥቷቸዋል ማለት ነው። ካስወጣ በኋላ እዚች ጋም ሊኩዲቲ ነበረ። እነዚህም ሊኩዲቲ አስወጣ። እነሱን ካስወጣ በኋላ ሪጀክት ሆኖ ወደ ላይ ቡሊሽ የሆነ ሳይን እያሳየን ነው እና አሁን ያለነው ዳይሊ ላይ ነው እና እዚች ጋር የምናየውንም ዳይሊ ሊኩዲቲ ስዊፕ አድርጓል ማለት ነው። ወደ ላይ ኤክስፓንሽን እያደረገልን ነው። ፎርወርድ ላይ እንሄድና ምን እናደርጋለን? ሎውን እናሰምራለን ማለት ነው። ሎውን እናሰምራለን። ችኛው ላስታብላት ስትሮንግ ሎውን እናሰምራለን ማለት ነው። ሎዎችን ሊኩዲቲ ነው ማለት ነው። የኛው ሊኩዲቲያችን ነው። ከዛ ወደ 30 ሚኒት ላይ እንሄድና 30 ሚኒት 9:30 ፒኤም ማስመር ስላለብን ፒኤም መጀመሪያ 9:30 ፒኤም ለማግኘት እዚህ ጋር ዩቲሲ የሚለውን ታይማችሁን ዩቲሲ -4 ኒውዮርክ ላይ ማድረግ አለባችሁ። ከዛ 9:30 የሚለው ላይ ታሰምራላችሁ ማለት ነው። ከዛ እስከ 9:30 ማርኬት ምን አይነት ሊኩዲቲ ክሬት እያደረገ ነው የሚለውን እናያለን ማለት ነው። ይሄ ያው ዳይሊ ላይ ስዊፕ ያደረገው ሴል ሳይድ ሊኩዲቲ ናቸው። እሺ አሁን እዚህ ጋር ሎን አስምረናል እስከ 9:30 ድረስ እናያለን። 9:30 ተከፈተ። 9:30 ሲከፈት የ9:30 ሃይ እና ሎውን እናሰምራለን ማለት ነው። 9:30 ሃይ ሊኩዲቲ ይኸው እዚህ ጋር አለልን። 9:30 ሃይ ሊኩዲቲ እዚህ ጋር አለልን። ሎ ደግሞ እዚህ ጋር አለልን። በዚህ ውስጥ ሎውን ወይም ሃይውን ብሬክ ሲያደርግልን በተቃራኒው ብሬክ ካደረገልን ተቃራኒው ታርጌታችንን እናስቀምጣለን ማለት ነው። እሺ እኔ ወዴት እንደሚሄድ ማርኬቱ ሎዋችንን ምን አደረገልን? ማርኬቱ ስዊፕ አደረገልን ማለት ነው። ማርኬቱ ሎዋችንን ብሬክ አደረገልን በኋላ ሊኩዲቲ ማየት ከፈለጋችሁ የማርች 26 ላይ ነው ማለት ነው። የማርች 30 ላይ ያለው ማርኬት ፕራይስ አክሽን ነው። ሎዋችንን ስዊፕ ካደረገልን በኋላ ወደ ምን እንሄዳለን? ወደ 50 ሚኒት ላይ እንሄዳለን። 50 ሚኒት ላይ ክሬት የሚያደርገውን ፕራይስ አክሽን እናያለን ማለት ነው። ይሄኛውን ስዊፕ ካደረገልን ማርኬት ስትራክቸር ሽፍት ይሆንልናል ማለት ነው። ኤምኤስኤስ ይሆናል ማለት ነው። ይሄኛውን ብሬክ ሲያደርግልን እሺ ምን አገኘን? ኤምኤስኤሳችንን አገኘን ማለት ነው። ማርኬት ስትራክቸር ሽፍት ሰጠን። ማርኬት ስትራክቸር ሽፍት ከሰጠን በኋላ ወደ 50 ሚኒት ላይ እንሄድና 5 ሚኒት ላይ ማለት ነው 5 ሚኒት ላይ እንሄድና ፒዋይ ከሰጠን የምንገባ ይሆናል ማለት ነው። እዚህ ጋር ምን ፒዋይ ሰጥቶናል? ፌብራሪ ጋፕ ሰጥቶናል ማለት ነው። እዚህ ጋር ካያችሁ ቫሊድ የሆነ ፌብራሪ ጋፕ ሰጥቶናል። ናስዳክ ላይ ደግሞ ፌብራሪ ጋፕ ዋን ኦፍ ኮንሴፕት የሆነ ነው ማለት ነው ለናስዳክ እና ናስዳክ ላይ ይበልጥ ፌብራሪ ጋፕ ነው መጠቀም ያለባችሁ ማለት ነው። ያው ቫሊድ ፌብራሪ ጋፕ ከዚህኛው ከፕሪቪየስ ከተፈጠረው ፌብራሪ ጋፕ ወይ ደግሞ ኢምባላንስ ካለው ፌብራሪ ጋፕ ጋፑ በዊክ ሲዘጋ እዚህ ጋር ሲመጣ ይሄኛው ካንድል በዊክ መዘጋት አለበት። ይሄኛው ካንድል ሲከፈትልን ዊክ ብቻ ነው መኖር ያለበት ማለት ነው። ሴንተሩ ላይ እዚህ ጋር በዊክ ብቻ ነው መዘጋት አለበት ቫሊድ ለመሆን ማለት ነው። በዊክ ከተዘጋልን በጣም ቫሊድ ነው ማለት ነው ያኛው ፌብራሪ ጋፕ። እዚህኛው ፌብራሪ ጋፕ ላይ ምናችን እንገባለን? ባይ ይሄኛውን እዚህ ጋር ጋፕ ስላ ባይ እንገባለን ማለት ነው። ሎወር ታይም ፍሬም ካለ ማየት አለባችሁ የተለያየ ፌብራሪ ጋፕ ካሉ። እዚህ ጋር 1 ሚኒት ፌብራሪ ጋፕ እዚህ ጋር 3 ሚኒት ፌብራሪ ጋፕ አለች። እሷን ከነካብን በማለት እንደዚህ ትንሽ ሰፋ እናደርገዋለን። ሎወር ታይም ፍሬም ላይ ስለሆነ ጀስት ሲምፕል ነው ይሄ። ከዛን ታርጌታችን የት ድረስ እናደርጋለን? እዚህኛው ሃይ ድረስ ማለት ነው። ከዛን ፕሌሊስት እናደርገዋለን።
ቀጥታ ቲፒያችንን ሊነካ ነው ማለት ነው። ፕሌይሊስቱን ታይሙን ልጨምር። ወደ ሃየር ታይም ፍሬም ላይ ሄደና እዚህ ጋር 50 ሚኒት ላይ ሄጄ ልጨምር። አንዴ 1 አወር ላድርገው። ሙሉ ፉል ቲፒ ነክቶልናል ማለት ነው። ያው ይሄን ሪስክ ማኔጅ ያው ሪስካችሁን ማኔጅ ለማድረግ ከፈለጋችሁ ያው እዚህ ጋር በቂ ነው። ለምን ናስዳክ ፓወር በሆነ ሙቭመንት በጣም ስለሚሄድ እዚህ ጋርም ሽፍት ጠብቃችሁ መግባት ትችላላችሁ። እዚህ ጋር ሪስክ ማኔጅ ለማድረግ እዚህ ጋር ማድረግ ትችላላችሁ። እና ፉል ቲፒ ነክቶልናል ማለት ነው። ፉል ቲፒ ይሄኛው ስትራቴጂ ምንድነው? 930 ከመከፈቱ በፊት የሰራውን ሃይ እና ሎው ሊኩዊዲቲ ታሰምራላችሁ። ከዛ በኋላ 930 ከተከፈተ በኋላ የትኛው ሊኩዊዲቲ ስዊፕ እንደሚያደርግ ታያላችሁ። እሱኛው ሊኩዊዲቲ ስዊፕ ካደረገ በኋላ ከዛን ማርኬት ስትራክቸር ሽፍት ሲሰጣችሁ በፌብራሪ ጋፕ ማለት ነው። ስትሮንግ የሆነው ፌብራሪ ጋፕ ስለሆነ በፌብራሪ ጋፕ ትገባላችሁ ማለት ነው። ከዛን ቲፒያችሁን ደግሞ ሃይ ክሬት ያደረገው ሊኩዊዲቲ ወይ ሎ ላይ ታሰምራላችሁ ማለት ነው። ሌላም ኤግዛምፕል እኔ እንትን ላይ ነው ትሬዲንግ ቪው ላይ የገባሁት የሆነ እንትን ነበረ ፖዚሽን ነበረ ናስዳክ ላይ ምን አደረገልን? እዚህ ጋር ይሄኛውን ነው የምናየው ማለት ነው። 930 የቱ ጋር አለልን? 930 እዚህ ጋር አለልን ማለት ነው። 930 እዚህ ጋር አለልን እና ስትራክቸሩም አለው ማለት ነው። ይሄኛውን ስትራክቸር ማየት አለባችሁ። ዳይሊ አናላይሲሳችሁን መስራት አለባችሁ። እዚህ ጋር ምን ሰጥቶናል? ማርኬት ስትራክቸር ሽፍት ሰጥቶናል ማለት ነው። ቦስ ሰጥቶናል። ማርኬት ስትራክቸር ሽፍት ወይ ደግሞ ቦስ ማለት ይቻላል። ያው ከዚህኛው ኤሪያ ሃይ ሊኩዊዲቲ ስለነካ ያው እንደ ማርኬት ስትራክቸር ሽፍት ቁጠሩት። እዚህ ጋር ማርኬት ስትራክቸር ሽፍት ሰጥቶናል ማለት ነው። ማርኬት ስትራክቸር ሽፍት ሰጥቶናል። ማርኬት ስትራክቸር ሽፍት ከሰጠን በኋላ ኢምፐልሲቭ የሆነ ሙቭ ወደ ሃይ ሄደ። ከዛ ምን አደረገልን? እናሰምራለን እንትናችንን ፊቦናችንን 50% እዚች ጋር አለ። 50% ከዚህ በኋላ ነው። ከዚህ በኋላ ዲፕ የሆነ ዲስካውንት ላይ መግባት አለበት ማለት ነው። ይበልጥ እንዲሄድ ማለት ነው። እዚህ ዲስካውንት ሌቭል ውስጥ ደግሞ ምን አለ? ወደ ሃየር ታይም ፍሬም ላይ እንሄዳለን። ሃየር ታይም ወደ ዋን ዴይ ላይ ነው። ዳይሊ ላይ ነው ያለው። ዳይሊ ላይ ምን አለን? ፌብራሪ ጋፕ ሰጥቶናል ማለት ነው። ቫሊድ የሆነ ፌብራሪ ጋፕ ሰጥቶናል። ይሄኛውን ከዚህ እስከዚህ ድረስ ያለውን ፌብራሪ ጋፕ 50% እናወጣለን ማለት ነው። ኩዊንስ ሪክሬጅመንቱ ማለት ነው። ወይ ደግሞ 50% የፌብራሪ ጋፑ ማለት ነው። 50% ማለት እንቺኛዋን እንቺ መሀል ላይ ያለችዋን እናወጣለን። እሷን ካወጣን በኋላ ለሪስክ ቱ ሪዋርድ ለሪስክ ማኔጅመንትም ስለሚጠቅመን እሷን እናወጣለን። ምን አደረገ? ከእሷ በፊት ክሬት ያደረገው ነበረ ወደ ክሬት ያደረገው ሊኩዊዲቲ ነበረ ማለት ነው። ይሄው እዚች ጋር ሃዩ ሎ አለ ሃዩ አለ ማለት ነው። ሎውን ስዊፕ አደረገልን። ከዛን ኩዊንስ ሪክሬጅመንቱን ፌብራሪ ጋፑን ነካልን ማለት ነው። ፌብራሪ ጋፑን ከነካልን በኋላ ቀጥታ ዛሬ መግባት ይቻላል። ካልሆነ ደግሞ ማርኬት ስትራክቸር ሽፍት ስታገኙ ቀጥታ መግባት ትችላላችሁ ማለት ነው። ያው አጠር ያለ ቪዲዮ ነው። ያው በሰፊው በትንታኔው እንድሰራላችሁ ከፈለጋችሁ እሰራላችኋለሁ ማለት ነው። ያላችሁን አስተያየት ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ፒስ።